ምሰጥህ ቃል ኪዳን ይሄ ነው። በዓልህን ያከበረ ማሕሌት የቆመውን በበዓልህ ክብር ያከበረውን በኢየሩሳሌም ሰማያዊ ተሰበስበዋለሁ። በመከራ ሆኖ ስምን የጠራው ገና ቂ የሚለውን ስም ሲጠራ ደርስለታለሁ። ርቆስ ሳይል ማለት ነው። ቂ ብሎ ሲጠራ ገና ያንተን ስም አስቦ የጠራውን በመከራ ጊዜ በሁሉም ቦታ ቢሆን እደርስለታለሁ። ያንተ ቤተ ክርስቲያን ከታነጸበት ግስግሶ የመጣውን እግሩን ባነሳበት ልክ ክብር ሰጠዋለሁ። እግሩን ባነሳበት ልክ ወደ ቂርቆስ 1 2 3 እያለ በደው ልክ ማለት ነው። እርምጃው ተቆጥሮ ማለት ነው። በዚህ ልክ ክብር ሰጠዋለሁ። በአንተ ስም የታነጸው ቤተ ክርስቲያን የተሳለመውን መቃብሬ ኢየሩሳሌም እንደተሳለመ ቆጥርለታለሁ። መታደል እኮ ነው በእውነቱ ማለት ነው። አሁን ቂርቆስ ተሳልመን ኢየሩሳሌም እንደተሳለምን ይቆጠርልናል ማለት ነው። እዚህ በመሳለማችን ይህንን እቆጥርለታለሁ። መካን ከሆነች ገድልህን ያዘለች እንደሆነ ልጅ እሰጣታለሁ። የአንተ ቤተ ክርስቲያን በታነጸበት የሚኖሩትን እንደ ቅዱሳን መላእክት እቆጥርልሃለሁ። በሰማይ ኢየሩሳሌም አኖራቸዋለሁ። ያንተ ገድል በተነበበበት ስምህ በተጠራበት ቤተ ክርስቲያን በታነጸበት የእንስሳ ሞት የአራዊት ሞት የለም፣ ረሃብ ችግር የለም። ይኸው እዚህ ጣና ቂርቆስ መጀመሪያ ቂርቆስ ራሱ ታቦቱ ሲመጣ እኮ መከራ እንዲህ ያለ ስለቅቅ ተብሎ ነው የመጣ አይደለም። የሰው ሞት የእንስሳት ሞት ነበረ። እዚህ አካባቢ ገበሬ ሁሉ እያለቀ የቂርቆስን ታቦት ያውም በወሬ ነው። የዚያን ጊዜ ገና ኢትዮጵያ ውስጥ አልመጣም እኮ ታቦቱ። በወሬ ገና ስንክሳርም እኮ የዚያን ጊዜ ገና አልተተረጎመም። ቂርቆስ የሚባል ሰማዕት አለ አሉ ተብሎ በስብከት ባበው ተሰምቶ የእሱ ታቦት ተተከለበት። ረሃብ የለም፣ ድርቅ የለም፣ ከብትም አይሞትም፣ ሰውም አይሞትም ተብሎ ተሰምቶ ነው እስክንድርያ ሄደው ከቅዱስ አትናቴዎስ አስባርከው ዘውት የመጡ። ስለዚህ እዚህ መጥቶ በዚህ አካባቢ ያለውን የፎገራን መከራ በሙሉ ጸጥ ያደረገው ቂርቆስ ነው። አሁንም የሚጠብቃችሁ እኮ ቅዱስ ቂርቆስ ነው በእውነቱ ማለት ነው። ስለዚህ ተመልከቱ፣ ቅዱስ ቂርቆስ ይህንን ሁሉ ቃል ኪዳን ተቀብሎ አረ ደግሞ ልነግራችሁ ነው ሌላ ያንተ ስም የተጠራበት ገድልህ የተነበበበት ቤተ ክርስቲያን በታነጸበት ቦታ የሚኖረውን ሰው የፈለገውን ኃጢአት ያህል ቢሰራ ለአንተ ቃል ኪዳን ብዬ እንደ 40 ቀን ሕፃን አድርገዋለሁ፣ እስከ 25 ትውልድ ድረስ እምረዋለሁ። እንደዚህ ስላችሁ ጊዜ ቂርቆስ ገዳም ነው የምንኖር ብላችሁ ኃጢአት እንደፈለጋችሁ በሉ። መቼም እንደማልል ታውቁታላችሁ ማለት ነው። ግን ተስቶ እንደው ነፍስ የፈለገ እንኳን ብትሆን የቂርቆስ አምላክ ማረኝ ካልከው ይምርሃል። ረበዛ እንዳትሉ አይንከኑ አማሚ ምቀኛ ነህ እንዴ? ኧረ እንደው ባካችሁ ስለ እግዚአብሔር አስቡ። መቼ ታስባላችሁ? ቁጭ ብላችሁ። አሁን እኮ እንዳታስቡ ደግሞ እየተሰራ ነው። እንዳታስቡ በደንብ ተደርጎ በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ ለዚያ ደግሞ አይምሮን ከአይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ለአይንህ እንዲማርክ ተደርጎ ኢንተርኔት ላይ አፍጥጠህ እንድታድርና እንዳታስብ እየተሰራ ነው። ስለ ቤተ ክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ቁጭ ብሎ እናቴን የሚደረግበትን አያውቅ። እንደው የላሊበላ የሚሄዱ እናቶች ጥሩ ነው። ለዚያው ማርልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ። በጣም እንደው እናቶች ሊቅ ናቸው እኮ እንደው ግትቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ? የሚንከባለል ማለት ነው። ዝም ብሎ ድውልውል ነገር አስቸጋሪ እኮ ነው። እውነቴን ነው። ኧረ በሞቴ አንቡ እስቲ አስቡ እስቲ አስቡ። እውነቴን ነው። ባለፈው የዛሬ ዓመት የግብፅ ገዳማትን ለመሳለም ግብፅ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ? መጽሐፍ ረስተሃል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለህ የሰጠኝ ብሎ ነው የሰጠኝ። አይገርማችሁም? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው። ብሎ እንዴት ነው እዚህ አካባቢ ብሎን የለም እንዴ ብሎኝ ነው ሄደ ማለት ነው። ስለዚህ
እንደው እስኪ አንዴ እንዲህ በሉ በሉ እንደዚህ እስኪ እንደው እባካችሁ ፕሊስ ነው የሚባለው። አስቡ እስቲ እንደው አስቡ፣ እውነቴ አስቡ። ትናንትን፣ ነገን፣ የዘላለም ሕይወትን፣ ፍርድን፣ አሁን ያለንበትን ሀገራችንን፣ ቤተክርስቲያናችንን እስቲ አስቡ። እውነቴ አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባላል አይደለ? እዚያ የወዳጅ በዓልም ይባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆቼ የመማር ውጤቱ ማሰብ ነውና እንድታስቡ እለምናችኋለሁ ነበር ያሉ። አሁን ሰው ዲግሪ ይዞ የማያስብ ማስተርስ ይዞ የማያስብ ፒኤችዲ ይዞ የማያስብ እንደው ምንድን ነው ሰው? ምንድን ነው? ሐሳቢ እኮ ነው። እስቲ አስቡ፣ በሞት ያስቡ። ቢሮ እኮ ቁልፍ ይዞ ማለት አይደለም፣ ማሰብ ነው። እንደዚያ ሰውዬ እንዳለው ማለት ነው። እግዚአብሔር አምላክ ዓለመ መላእክትን ሲያዘጋጅ ኢዮር፣ ራማ፣ ኤረር ይባላሉ። 9 ክፍል ከፍሏቸዋል። ለምን ከፈላቸው? የቤተ ክርስቲያን ምሳሌ ሊያደርጋቸው ነው። ኢዮር፣ ራማ፣ ኤረር እጅግ የሚገርሙ ናቸው። በብርሃን ያማሩ ያሸበረቁ፣ ወርዳቸው ቁመታቸው ትክክል የሆነ ነው። ኢዮር ውስጥ 3 ነገሮች ታገኛላችሁ። ኪሩብ የሚመራው ነገደ ኪሩቤል አለ፣ ገጸ ሰብና ገጸ አንበሳ። እንደገና ዝቅት ስትሉ ሱራፊ የሚመራው ነገደ ሱራፌል አለ፣ የንስርና የላም ፊት ያለው መልአክ። ወደ ታች ዝቅ ስትሉ ባለሰይፉ ሰይፍ የያዘው ሚካኤል የሚመራቸው ነገደ ኃይላት አሉ። ኢዮር ላይ ብቻ 3 ክፍል አለ። ራማ በተባለችው ሰማይ ዝቅ ብለን ስንመለከት አርባብ የተባለውን ነገድ ገብርኤል ይመረዋል። መናብርት የተባለውን ነገድ ሩፋኤል ይመረዋል። ስልጣናት የተባለውን ነገድ ሱሪኤል ይመረዋል። አሁንም ወደ ኤረር ዝቅ እንበል። ኤረር ላይ ስንገባ ሊቃናት የተባለውን ነገድ ሰዳኪኤል ይመረዋል። መኳንንት የተባለውን ነገድ ሰላቲኤል ይመረዋል። መላእክት የተባለውን ነገድ አናንኤል ይመረዋል። 3 ሰማያት አሉ፣ 9 ክፍሎች አሏቸው። ይሄ ምንድን ነው? የቤተ ክርስቲያን ምሳሌ ነው። ለዚህ ነው ታላቁ ሊቅ ቅዱስ ያሬድ አለ ለዛቲ ቤት ሳረራ አብቀዲሙ፣ ይችን ቤት አለ አስቀድሞ እግዚአብሔር አብ መሰረታት፣ እግዚአብሔር ወልድም አነጻት፣ መንፈስ ቅዱስ ፈጸማት። እንደ ኢዮር፣ እንደ ራማ፣ እንደ ኤረር መቅደስ፣ ቅድስት፣ ቅኔ ማህሌት አለን። እንደ 9 ክፍሎች 9 የክህነት ማዕርጋት አሉ። ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የቆሞሳት፣ አርባብ የቀሳውስት፣ መናብርት የዲያቆናት፣ ስልጣናት የንፍቅ ዲያቆናት፣ ሊቃናት የአናጉንስጢሳውያን፣ መኳንንት የመዘምራን። ደስ ይበላቸው ኦርቶዶክሳውያን፣ ስርዓቷ ሰማያዊ ነው። ስለዚህ ቅዳሴ ቤተ ክርስቲያንን ስናስብ ይሄን ሁሉ እናስባለን። ቤተ ክርስቲያን ምን ይሄ ብቻ? ቤተ ክርስቲያንማ ገነት ናት። በገነት በጣም ብዙ ነገሮች አሉ። ይልቁኑ ደግሞ እድሜያችንም በገነት ተቀምረዋል። ይህን ልንገራችሁና ጨርሳለሁ። በገነት ልብ አድርጋችሁ ብታስተውሉ 3 ነገሮች አሉ። አንደኛው የሕይወት ዛፍ የተባለ በገነት መካከል የተተከለ ልዩ ዛፍ አለ። አዳም አባታችን እሱን ቢመገብ ኖሮ ታድሶ መንግስተ ሰማያት ይገባ ነበረ፣ አልተሳካለትም። በምዕራብ በኩል ዕፀ በለስ አለ። ሌላው 6 ወር መንገድ መሽተት የሚችሉ ምኖች አሉ፣ ዕፀ ወገነት አሉ። ፍሬያቸው እንደ ከዋክብት ያበራል። እነዚህን ሁሉ ለቤተ ክርስቲያን ምሳሌ አድርጓቸዋል። ግን እድሜያችሁን ልንገራችሁ በዚሁ አጋጣሚ። አዳም አባታችን ዕፀ በለስን ሳይበላ ቢቆይ ኖሮ 1000 ዓመት ቆይቶ ዕፀ ሕይወትን ተመግቦ ኢየሩሳሌም ሰማያዊት ይገባ ነበረ፣ አልታደለም። ምድር ላይ ስንት ዓመት ቆየ ይላል? 930 ዓመት ቆየ። 1000 ዓመት ሊሞላው ስንት ቀርቶት ነበር? ንገሩኝ እስቲ። በጣም ጥሩ። ይህ 1000 ዓመት ብሔረ ብፁዓን ላሉት ቅዱሳን ተሰጠና ቀሪዋ 70 ዓመት ደግሞ ለእኛ ተሰጣናለች ማለት ነው። ዳዊት እድሜያችን 70 ነው ያለው፣ አዳም አባታችን 70 ዓመት ሲቀረው ስለሞተ ነው። በቃ ጉርሻ ከተሰጠ 80 ነው። እሷም በጠበቅ ክርክር እያለቀች ነው። እግዚአብሔር ፍቅሩን ይስጠን። ስሟቸው በጣም ልናርመውም የሚገባን አሁን መቼም እንደምታውቁት ሞባይል ያልያዘ የለም። አሁን ከመካከላችን እንደ ሞባይል ያልያዘ እጁን አውጣ ብል እጁን የሚያወጣ የለም። ሁሉም ሞባይል አለው አይደለም? አይደል? ምዕመናን ሁላችንም ሞባይል ይዘናል። እና እየታዘብኩ ያለሁት እናንተም ሁላችሁም እየታዘባችሁ ያላችሁት ሁሉም ካሜራማን ሆነ። ታቦት ሲወጣ
ውደት ሲደረግ ቅዳሴ ሲቀደስ ሲዘመር ከመዘመር ይልቅ ከማጨብጨብ ይልቅ ፎቶ አንሺ ሆነ ሁሉ፣ ቪዲዮ ቀራጭ ሆነ ሁሉ። እረ ይሄ ነገር ወዴት እየወሰደን ነው? ምዕመናን አይገርማችሁም? ልክ ነን ብላችሁ ነው? ተው፣ ልብ ብላችሁ እስኪ። ሁሉም ከማጨብጨብ ይልቅ ሞባይላችን የያዛትን ሞባይል ይዞ በቃ ይቀርጻል፣ ፎቶ ያነሳል። ይሄ አይገባም። እነማንን ልናነሳ ነው? እነማን ሲዘምሩ እኛ እንሽልን ሆነ? ሁላችንም ካሜራማኖች ከሆኑ ይሄ በጣም ሊታረም ይገባል። ቤተሰቦቻችን ልባችን ላይ ነው መቅረጽ፣ ልባችን ላይ ነው መቅረጽ። እንድሰሙኝ የፈለኩት እኚህ ያልኳቸው አባት አሁን ካለው ጵጵስና የምናገሩ የምንወቅሰው ካሉት ጳጳሶች መካከል እጅግ በጣም የምንወዳቸው አባት ናቸው። ብፁዕ አቡነ ኤርምያስ በረከትዎት ይደርብን። እሳቸው ነገ ከነገ ወዲያ ስለምታረጉት ነገር ነው የነገሩ። እኛ ቤተ መቅደስ ውስጥ ያሉና ቤተ ክህነት ውስጥ ያሉ ሰዎችን እረፉ፣ እንዲተሳስታችኋል፣ ይሄ ከክብረ ክህነት አስወጥቷል፣ የቤተ ክርስቲያን ስርዓት አይደለም ብለን እናገራለን። ጳጳሶች ደግሞ ምዕመኑን እናንተ እንደዚህ ረፉ፣ ሁላችሁም ተቀዳሽና አስቀዳሽ ናችሁ እንጂ እናንተ በሞባይል ቀራሽ ካሜራማን አይደላችሁም። እግዚአብሔርን ልታመሰግኑ፣ ልታጨበጭቡ፣ ልትዘምሩ ሲገባ እናንተ ሁላችሁም ጋዜጠኛ ሆናችኋል እያሉ ነው። የቱ ነው ትክክል ካላችሁ ሁሉም ትክክል ነው። እንዳያችሁት ቤተ መቅደሱን ቅዳሴውን ወደ ግለሰብ ቤት የወሰዱት ካህናት አሉ። ከግለሰብ ጋር ተመሳጥረው በቤተ ክርስቲያን ዝርፋ የሚዘርፉ ካህናት አሉ። ጉቦ ሰጥተው ስልጣንና ሹመት ዝውውር ማግኘት የሚፈልጉ ካህናት አሉ። በግላቸው ኃጢአት ቤተ ክርስቲያን የሚያሰድቡ ካህናት አሉ። ከቤተ ክርስቲያን ስርዓት ውጪ ቤተ ክርስቲያንን ለውቃና ለችርችር በዩቲዩብ የሚነግዱ ካህናት አሉ። በብሔርና በዘር ተመርጠው የተሾሙ ጳጳሳት አሉ። ድጋፍና ቲፎ ለመሰብሰብ የሚፈልጉ ካህናትና ጳጳሳት እንዲሁም ምዕመናን፣ ሰባኪያን፣ ዘማሪያን አሉ። ይሄ እውነት ነው፣ ሀቅ ነው። ይሄ እውነት ነው። እኛ እነሱን አስተካክሉ፣ እነሱ እኛን አስተካክሉ ይሉናል። እኛስ ታቦቱ ከመንበሩ ሲቆም መሳለም ትተን መባረክ ትተን ታቦቱን ሄደን የምንጋፋ ታቦቱን ቪዲዮን ምቀንቀርጽ ትተን በታቦቱን ሄደን መዳሰስ የሚናፍቀን በጣም ብዙ ነው ያለን። ሁላችንም ሞባይል ነው የምናወጣው። ሁላችንም አባቶች ናቸው ጥፋተኛ እያለን እኛ ራሳችን አንወቅስም። ወንጀለኞች ናቸው እያለን እኛ ራሳችን አንወቅስም። አባት በመናገር እውቅና የሚመጣ ይመስል፣ ካህን በመናገር እውቅና የሚመጣ ይመስል ለሁላችንም ስለማይሰራ ነው። ጥቂቶች ልንሰራው እንችላለን፣ ጥቂቶችም ሊሰሩት ይችላል። አባቶችም ጋር ጥቂቶችም ላይሰሩት ይችላል። የሚስተካከለውን አዎ በእኔ በኩል ይሄን ማረም አለብኝ የሚል ምዕመን ግን አይሰማም። ይሄን ማረም አለብኝ የሚል ካህንም አንሰማም። የብሔር ፓርቲዎችና ታጣቂዎች ጋር እየሄዱ ኦርቶዶክስ ተዋህዶ ቤተክርስቲያን በድላናለች፣ አዎ የእኛን ብሔር በድሎታል ብሎ የሚናገር አስተዳዳሪ እኮ አዲስ አበባ ውስጥ አለ። ሄዶ ከታጣቂው ጋር ተደራድሮ ቪዲዮ ተቀርጾ ይወጡ እና የቱን እንመን? የምናየውን እኮ ነው የምናምን። እኛም ጋር ኃጢአት አለ፣ እነሱም ጋር ጥፋት አለ። እኛም ጋር በደል አለ፣ እናንተም ጋር በደል አለ። እኚህን የመሰሉ አባት ካሉት አባቶች መርጫ መጣሁላችሁ። ብዙ አባቶች አሉ በነገራችን ላይ የሚመክሩን፣ የሚገጹን፣ የሚነግሩን። አሁን ለጥምቀት የሚያስፈልጉን እንደነዚህ አይነት አባቶች ናቸው። እመቤታችን በዛ አትባልም ብለው የሚናገሩና ጭብጨባ የሚያስጨበጭበው ካህናት፣ ጳጳሳት አይደለም የምንፈልገው። እውነት ምዕመኑን የሚያስተምሩ አባት ያስፈልጉናል። እኛም ደግሞ እንደ ምዕመን መማር ያስፈልገናል። መማር፣ መሰልጠን ማለት ወደ እግዚአብሔር በየዕለቱ መቅረብ ነው። መሰልጠን ማለት አጉል ሱፍ፣ አጉል ጫማ፣ አጉል ነገር እያደረግን ቤተ መቅደስን እየተዘባበትን ቤተ መቅደስን ለቪዲዮ መጠቀሚያ እያደረግን ቤተ መቅደስን ዘብተን በታቦት ላይ ቪዲዮና ሞባይል ለምንቀጽ ለእያንዳንዳችን ይመለከተናል። እግዚአብሔር ቅረጹኝ ብሏችኋል። ሞባይል አውጥተን የምትቀርጹት መቼም የተወሰኑ ሚዲያ ባለሙያዎችና ጋዜጠኞች ሊቀርጹ ይችላሉ፣ ሌላው ለማስተላለፍ ምናልባት ከሀገር ውጭ ላሉም ላልተመቻቸውም ሰዎች ቀርጾ ሊያስተላልፉ ይችላሉ። ቤተክርስቲያንም ባለሙያ መደባ ታስቀምጣለች። ከዛ ውጭ ያለው ሰው ግን ሊባረክ፣ ሊጸልይ፣ ሊያመሰግን፣ ሊዘምር፣ ሊያጨበጭብ እልል ነው የሚሄደው።
ግን እኛ እየሄድን ያለነው እንዴት ነው? እስኪ የዘንድሮን ጥምቀት ተመልከቱ። አጠገባችሁ ታቦት ሲያልፍ ካሜራው ሞባይል ይዞ ቀርጾ ከዛ ፌስቡክ ላይ ወይ ዩቲዩብ ላይ ወይ ቲክቶክ ላይ ይለቀውና እሱን የምታገኙት ታቦቱን ከመንበሩ አስቀምጦ ከማረፊያው ከማሳደሪያው አሳድሮ እሱን የምታገኙት እንተናግሮ ሰሪ የጊዮርጊስ ታቦት ሸኝቶ የጊዮርጊስ ቢራ ሊጠጣ ሐረር ቢራ፣ በደሌ ቢራ፣ ራያ ቢራ፣ ዳሸን ቢራ ሊጠጣ ታቦት ሸኝቶ እሱ በጭፈራና በእልልታ ነው ያለው። በደስታ የት ጭፈራ ቤት ናይት ክለብ